ወይ ልጆቼ መጣችሁ እንዴ? ሄኖክ አልመጣም? አልመጣም። ይሄው አባባችሁ። ሂድና ራስ መኪና ውስጥ አስገባው እንጂ። መቼ ነው ደግሞ እኚህ ሽማግሌ የቀጠራችሁ? ምን አውቄ በእናትህ ኬትም እየሰበሰባችሁ። ቆይ ስለ ነገው አያስብም እንዴ? ገንዘባችሁን የትም እየበተነ ነው እንዴ? ትዳራችን ይቆይ የሚለው? ታው ይምጣ ብቻ። እኔ ነኝ የማደርገው ነው የማውቀው። ታዲያ አሁን ለምን አትደውይለትም እንዴ? ስልኬስ? ይሄው የኔ ልጅ ስልክሽ እየጠራ። እቃ አስገቡ ተባሉ እንጂ ማን አዘዙት? የኔ ፍቅር መጣችሁ እንዴ? ቆዩ አይደል እንዴ? የት ነው ያለኸው? መጣው በቃ መጣው። እንኩ ደግሞ ይሄ ምንድነው? ይሄ ደግሞ የተሸከሙበት ነዋ። ምን ነው አነሱት እንዴ? አይ የኔ ልጅ አያስፈልገኝም። አስጠበቅኩሽ የኔ ፍቅር። ሱቁን ለማንም ሽማግሌ ጥለ ነው እንደሚዞረው? ደግሞ ከቀጠርክ ነቃ ያለ ወጣት አትቀጥርም? ማን ነው ሽማግሌ የምትይው? እኔ ነዋ። አባዬ ነው ሽማግሌ ያልሽው? እንዲህ መሆኑ እንኳን ከኔ ይበልጣል። ምን አባት ናቸው? ጉድፈላ። አሁን ላስታውቅሽ፣ አባዬ ፍቅረኛ ያልኩ እሷ ነች። እሷ ነች? ይኸውልዎት አባቴ። ሄኖኬ ሂድና እስኪ አፕሎቹን አምጣልኝ። እሺ። ይቅርታ አድርጉልኝ አጥፍቻለሁ። የሄኖክ አባት ስለሆንኩ ብቻ አይደለም ልታከብርኝ የሚገባው። እድሜ በራሱ አያስከብርም? ተናድጄ ስለነበር ነው። ይቅርታ አባዬ። በደንብ ተዋወቃት? አዎ በጣም ጥሩ ልጅ ነች። ብሩን አስገባህ አይደል? አዎ አስገብቻለሁ አባ። እንኳን